በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን ቆያችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እጅግ አስገራሚ አስፈሪና በተመሳሳይ ደግሞ ትልቅ ተስፋ ያላቸውን 5 ታላላቅ ህልሞችን ይዤላችሁ መጥቻለሁ። ለ9 ዓመታት በተደጋጋሚ የሚመላለስ ህልም ትርጉሙ ምንድነው? በህልማችሁ ቤተክርስቲያን በእሳት ስትነድና እናንተ ግን በጻድቃን አማላጅነት ስትተርፉ የታየ ህልም ትርጉሙ ምንድነው? ዛሬ እነዚህንና ሌሎች በረከትን የሚገልጡ ህልሞችን በኦርቶዶክሳዊ ትውፊትና በሊቃውንት ትምህርት መሰረት በዝርዝር እናያቸዋለን። የእናንተም ህልም ያልተፈታ ካላችሁ ኮሜንት ላይ ቪዲዮ በተለቀቀ በመጀመሪያው 1 ሰዓት ውስጥ ኮሜንት ለምታደርጉ ተመልካቾች ቅድሚያ ሰጥቼ ምላሽ የምሰጥ መሆኑን አሳውቃለሁ። አሁኑኑ ኮሜንት በማድረግ ተሳተፉ። ወደ ፍቺዎቹ እንለፍ። የመጀመሪያው ህልም ሄራን ይላል። ሄራኒ ለ9 ዓመታት የማየው ህልም ነው። በህልሜ ሁሌ ባለቤቴ ሚስት ሲያገባና እኔ ላናገረው ስሞክር እንደማያውቀኝ ይሆንብኛል ይላል። እሺ፣ ይህ ህልም ለ9 ዓመታት በተደጋጋሚ የሚመላለስ ህልም በመሆኑ በውስጡ ትልቅ መንፈሳዊና ስነልቦናዊ መልእክት አለው። ምንድነው? በቤተ ክርስቲያን ትምህርት አንድ ህልም ለረጅም ዓመታት በተደጋጋሚ የሚመላለስ ከሆነ የፈተና ወይም የጭንቀት መንፈስ ሊሆን ይችላል። ባል ሌላ ሚስት ሲያገባ ማየት ይህ የግድ ባልሽ ያገባል ማለት አይደለም። ይልቁንም በሁለታችሁ መካከል ያለውን የፍቅር አንድነት ለመበጣጠስ የሚጥር የክፉ መንፈስ ሴራ ሊሆን ይችላል። አለማወቁና እንደማያውቅሽ መሆኑ በህልምሽ እንደማያውቅሽ መሆኑ ምንድነው? በገሃዱ ዓለም በመካከላችሁ የመቀራረብና የመግባባት ክፍተት እንዲፈጥር የሚገፋፋ የጠላት ተንኮል ነው። ምንድነው? በስነ ልቦናዊ እይታ ስናየው ለ9 ዓመታት ማየትሽ በውስጥሽ ያለውን የመተው ወይም የመለየት ፍርሃት ሊያሳይ ይችላል። በራስ የመተማመን ስሜት ሲቀንስ ወይም በባልሽ ላይ ያለሽ እምነት በጥርጣሬ ሲታከክ ነፍስሽ እንዲህ አይነት ጭንቀቶችን በህልምሽ ልታሳይሽ ትችላለች። ምንድነው? ምክር መመክርሽ ጸሎተ ማተብ የሚባል እንትን አለ፣ ጸሎት አለ፣ የጋብቻ ጸሎት ማለት ነው። አምላካችን ወይ በቃል ኪዳናችን መካከል የገባውን የጥርጣሬና የመለያየት መንፈስ አስወግድልን ብሎ መጸለይ ያስፈልጋል። ሌላው መታረቅና መነጋገር የህልም በባልሽ ላይ ጥርጣሬ እንዲያድርብሽና ግንኙነታችሁ እንዲበላሽ ስለሚጋብዝ ህልሙን እንደ እውነት ወስደሽ ከባልሽ ጋር ከመጣላት ይልቅ ተቀራርቦ መነጋገር ወይም ያላችሁን ሚስጥር ካለ መነጋገር ያስፈልጋል። ግንኙነታችሁን ማጥበቅ ያስፈልጋል። ጸበልና ንስሐ ያስፈልጋል። ህልሙ የሰላም እጦት ስለሚፈጥር በጸበል መጠመቅ፣ የንስሐ አባት በማማከር የውስጥ ሰላምን ማግኘት ያስፈልጋል። እንደ አጠቃላይ ይህ ህልም የፍርሃትና የፈተና እንጂ የእውነት ምልክት አይደለም። ሰይጣን በትዳር መካከል ጥርጣሬን ለመዝራት የሚጠቀምበት መሳሪያ ስለሆነ በጸሎት ድል ልታደርጉት ይገባል። ህልሙ ይሄን ይመስላል። ሁለተኛው ጂጂ ቢጂ የሚል ነው። በእርግጥ የቆየ ህልም ነው፣ ግን ፍቺውን ማወቅ እፈልጋለሁ ይላል። የማውቀው ልጅ ነው። በእጁ ድቡልቡል ዓለም የዓለም ካርታ ይህን ይዞ አንቺ ክፈችና እይው ይለኛል። እኔም አልታይ ያለኝ ጭቃ ሸፍኖታል እለዋለሁ። እሱም ደጋግሞ ክፈችና እይው ይለኛል። እኔም አልከፍተው እሱም ከፍቶ አልሰጠኝም። መሀል መንገድ የተሰራ ቤት ነው። ከዛ ወደ ሚስቱ ይሄዳል። አሁን ግን ተፋተዋል። ያኔ አብረው በነበሩበት ጊዜ ነው ያየሁት ይላል። እሺ፣
ይህ ህልም የተሰወረ በረከትና የምስጢር መገለጥ ምልክት ያለበት ህልም ነው። ድቡልቡል የዓለም ምስልና ጭቃው ምንድን ነው? በህልም ፍቺ ድቡልቡል ነገር ወይም የዓለም ካርታ የዓለም ምስሉ እድልን፣ ርስት ወይም ትልቅ ኃላፊነትን ያመለክታል። ጭቃው በረከቱ በጭቃ መሸፈኑን ያ እድል ወይም በረከት በችግር በፈተና ወይም በሰው ተንኮል ተሸፍኖ እንዳለ ነው የሚያሳየው። ክፈችና እይው መባሉ አትጠራጠሪ፣ በውስጡ ታላቅ ምስጢር ወይም ስኬት አለ የሚል ከመልካም መንፈስ የመጣ ጥቆማ ነው። አንቺ ግን በጭቃው በውጫዊ ችግር ምክንያት ለመክፈት መፍራትሽ በህይወትሽ የሚያጋጥሙሽን መልካም እድሎች በጥርጣሬ የማለፍ ዝንባሌ እንዳለሽ ይጠቁማል። መሀል መንገድ ላይ የተሰራ ቤት ሁሌም የህይወት መረጋጋት ምልክት ነው። በመሀል መንገድ ላይ መሆኑ ግን በሁለት ውሳኔዎች መካከል መሆንን ወይም ደግሞ የሽግግር ወቅት ላይ መሆንሽን ያሳያል። ቤቱ መንገድ ላይ መሆኑ ቋሚ ያልሆነ ወይም የብዙ ሰው አይን የሚያርፍበት ለወሬ የተጋለጠ ሁኔታ መኖሩን ሊያመለክት ይችላል። ወደ ቀድሞ ሚስቱ መሄዱ ሰውየው አሁን ተፋተው ሳለ በህልምሽ ወደ ሚስቱ መሄዱን ማየትሽ የነገሮችን ምንጭ ያሳያል። ያ ምንድን ነው? ያላንቺ ሊሰጥሽ የፈለገው ነገር የዓለም ምስሉ ወይም የቤቱ ጉዳይ በዚያን ወቅት ከነበረው ትዳር ወይም ከነበረው ቤተሰባዊ ሁኔታ ጋር የተያዘ መሆኑን ያሳያል። እሱ ግን ከፍቶ አለመስጠቱ ሚስጥሩ ወይም በረከቱ ገና ጊዜውን እንዳልጠበቀ ወይም ደግሞ በአንቺ ፍርሃት ምክንያት ሳይሳካ መቆየቱን ይጠቁማል። ምንድነው? ከውጫዊ ጭቃ በስተጀርባ ያለው በረከት ማየት ያስፈልጋል። አንዳንድ ጊዜ እግዚአብሔር የሚሰጠን በረከት በመጀመሪያ ሲመጣ እንደ ጭቃ የቆሸሸ ወይም አስቸጋሪ መስሎ ሊታይ ይችላል። በውስጡ ግን ዓለምን የሚያክል ስጦታ ሊኖረው ይችላል። በመሃል መንገድ ላይ ያለ ቤት ለነፋስና ለወሬ የተጋለጠ ስለሚሆን በህይወትሽ የምትወስኛቸውን ውሳኔዎች በሚስጥርና በጸሎት ማድረግ ያስፈልጋል። አምላኬ ሆይ በፈተና ተሸፍኖብኝ ያለውን በረከቴን ግለጥልኝ፣ በጥርጣሬም እንዳላልፈው ማስተዋሉን ስጠኝ ብለሽ መጸለይ ያስፈልጋል። ምንም እንኳ የቆየ ቢሆንም ይህ ህልም ምንድን ነው? ብዙዎቻችን እድላችንን በውጫዊ ችግሮች ምክንያት በጭቃው ምክንያት ማለት ነው እንደምንገፋው ያስተምረናል። ነገር ግን በውስጡ ያለውን በረከት ለማየት የእምነት አይን እንደሚያስፈልግ ነው የሚጠቁመው ይህ ህልም። ሌላኛው ህልም ደሳለኝ ይላል። በህልሜ ምግብ ከሆኑ ልጆች ጋር ምግብ እየበላው ሳለ መንገድ ላይ አንድ ወንድ ልጅ ኦርቶዶክስና ሴቷ ፕሮቴስታንት መንገድ ላይ እየሄዱ ሳለ እኔ ሴቷን ምን አልኳት? ኢየሱስ ክርስቶስ የድንግል ማርያም ልጅ ነው እሺ አልኳት። ከዛን ነቃው ይላል። የህልም እጅግ የሚያስደስትና አንቺ ያለሽበትን የእምነት ጽናትና የመንፈሳዊ ምስክርነት ደረጃ የሚያሳይ ነው። ሲተረጎም ምንድነው? ምግብ አብሮ መብላት በህልም ከልጆች ጋር ምግብ መብላት ፍቅርን፣ አንድነትንና በረከትን ያሳያል። ህፃናት የንጽህና ምልክት በመሆናቸው ከአንቺ ጋር ያላቸው መስተጋብር በመንፈሳዊ ህይወትሽ ያለሽን ቅንነትና ሰላም ያመለክታል። የድንግል ማርያም ልጅ ነው የሚለው ምስክርነት ይህ ህልም ጌታችን መድኃኒታችን ኢየሱስ ክርስቶስን የድንግል ማርያም ልጅ ነው ብሎ መመስከር የኦርቶዶክስ ተዋሕዶ እምነት መሰረት ዶግማ ነው። ስለዚህ የሃይማኖት መሰረት ነው የሚጠቁመው። በህልምሽ እንኳ ሳይቀር ስለ እመቤታችን አማላጅነትና ስለ ጌታችን ሰው መሆን ስጋዌ መመስከርሽ በውስጥሽ ያለው የመንፈስ ቅዱስ ጸጋ የበረታ መሆኑንና
እውነትን ለመናገር የማትፈሪ መሆንሽን ነው የሚያሳየው። ምንድነው ምክር የምሰጥሽ ምክር? በሃይማኖትሽ ጽኚ። በህልምሽ እንኳ እውነትን እንድትመሰክር የረዳሽ አምላክ የተመሰገነ ይሁን። ይህ የሚያሳየው ልቦናሽ በቃል እግዚአብሔር የታነጸ መሆኑን ነው የሚያሳየው። ስለዚህ ምስጋና ማቅረብ ያስፈልጋል። በህይወትሽም ሆነ በንግግርሽ ሁልጊዜ ለተዋህዶ እምነትሽ ምስክር ሁኚ። የእመቤታችን ፍቅርና የልጇ ቸርነት ሁልጊዜ ከአንቺ ጋር መሆኑን ህልሙ ያረጋግጥልሻል። ይህ ህልም እውነትን መመስከር በገሃዱ ዓለም ብቻ ሳይሆን በነፍሳችንም ውስጥ ያለ ጸጋ መሆኑን ነው የሚያሳየው። በተለይ ስለ እመቤታችን ቅድስት ድንግል ማርያም በድፍረት መመስከር ትልቅ መንፈሳዊ በረከት አለው። በርቺ እህታችን። ሌላኛው ጂጂ እግዚአብሔር ይባርክህ፣ አመሰግናለሁ። ይህንም ፍታልኝ ስላበዛሁት ይቅርታ ግን ይላል። አሜን። እግዚአብሔር ይባርከን ሁላችንም። የተለያየ ጫማ የወንድ ለብሼ ከለሩ ነጭ እና አረንጓዴ ነው። ነጩ ዲዛይኑን አላስታውሰውም፣ አረንጓዴው ግን የወንድ ነው። የማውቀው ልጅ ነው። የተለያየ ጫማ ነው ያረግሽው፣ ይህ ይሻልሻል ይለኛል። በእጁ አንድ አይነት ጫማ ከለሩ ጥቁር የሆነ አንቺ ይህ ይሻልሻል ይለኛል። እሱ የያዘው ጫማው ደግሞ ለሴትም ለወንድም የሚሆን ነው፣ ግን አልቀበለውም። አይ ይህ ይሻለኛል የለበስኩት እለዋለሁ ይላል። ይህ ህልም ምንድነው? ውሳኔንና የራስ መንገድ መከተልን የሚያመለክት ህልም ነው። ጫማ በህልም የጉዞ የስራ ወይም የህይወት አቅጣጫ ምልክት እንደመሆኑ በህልምሽ የታዩት ቀለማትና ክርክሩ ትልቅ ሚስጥር አለው። ነጭና አረንጓዴ የወንድ ጫማ ማድረግ፣ የተለያየ ቀለምና አይነት ጫማ ማድረግ በህልም ፍቺ ምንድነው? በሁለት ሀሳብ ወይም በሁለት ምርጫዎች መካከል መሆንን ነው የሚያሳየው። ነጭ ቀለም የሰላምና የንጽህና ምልክት ነው። አረንጓዴ ቀለም ደግሞ የተስፋ የልምላሜና የእድገት ምልክት ነው። የወንድ ጫማ መሆኑ በህይወትሽ ጠንካራና የቆረጠ ውሳኔ ለማሳለፍ እየሞከርሽ መሆንሽን ወይም ደግሞ ከአንቺ አቅም በላይ የሆነ ኃላፊነት መሸከምሽን ሊያመለክት ይችላል። የልጁ ምክርና ጥቁሩ ጫማ የማውቀው ልጅ ጥቁር ጫማ አድርጊ ብሎ መምከሩና አንቺ ያለመቀበልሽ ደግሞ ምንድነው? ጥቁር ጫማ ጥቁር ቀለም በህልም አንዳንዴ ሚስጥርን ወይም ጥንቃቄን ቢገልጽም አብዛኛውን ጊዜ ግን ጭንቀትን፣ ሀዘን ወይም የሌላ ሰውን ተጽዕኖ ሊያሳይ ይችላል። አልቀበልም ማለትሽ ይህ በጣም መልካም ምልክት ነው። የሌላ ሰውን የተሳሳተ ምክር ወይም ተጽዕኖ ባለመቀበል በራስሽ የሰላም እና የተስፋ መንገድ ላይ ለመጽናት ያለሽን ቁርጠኝነት ያሳያል። የለበስኩት ይሻለኛል ማለት ይህ ቃል በህልምሽ የውስጥ ሰላምሽን እና በራስሽ ምርጫ ላይ ያለሽን መተማመን ይገልጻል። ምንም እንኳ ጫማዎቹ የተለያዩ ቢሆኑም ምናልባትም በሰዎች አይን ግራ የሚያጋቡ ቢመስሉም ለአንቺ ግን የሰላም መንገድ መሆናቸውን ያሳያል። ምንድነው ምመክርሽ? ይህ ህልም የሚያስተምረው በራስሽ የህይወት መስመርና በእግዚአብሔር ረድኤት ተመራሽ እንጂ በሰው ምክር አትታለይ የሚል መልእክት አለው። በራስ መተማመን ሰዎች ይህ ይሻልሻል የሚሉሽ መንገድ ጥቁሩ ጫማ ማለት ነው ለነፍስሽ የማይስማማ ወይም ጨለማ ያለበት ሊሆን ይችላል። ስለዚህ በጸሎት ያገኘሽውንና የልብሽ ያረፈበትን መንገድ ነጩንና አረንጓዴውን መንገድ አትልቀቂ። የሰላምና የተስፋው መንገድ ማለት ነው። ጫማዎቹ የተለያዩ መሆናቸው በስራሽ ወይም በኑሮሽ ላይ ትንሽ መደራረብ ሊኖር እንደሚችል ስለሚያሳይ ነገሮችን በስርዓት ለማስያዝ ሞክሪ። ነገር ግን ሰላምሽን መንገድ ለማንም አትልቀቂ።
ተመልካቾቼ ይህ ህልም የሰዎችን ተጽዕኖ ድል አድርገን በራሳችን የሰላምና የተስፋ መንገድ ላይ መጽናት እንዳለብን ነው የሚያስተምረው። ሰዎች የሚሰጡን ጥቁር ምክር ያልሆነ ምክር ከብርሃን መንገዳችን ሊያስወጣን ስለሚችል ንቁ መሆን እንዳለብን ነው የሚያስተምረው። ይሄን ይመስላል። ሌላኛው ቢአር ጎልዲስ ይላል። እግዚአብሔር ያክብርልን መምህር፣ የእውነት አፈታትህ በጣም ልዩ ነው። ጸጋው ያብዛልህ ልዑል እግዚአብሔር ይላል። አሜን። የመጀመሪያ የልጄ አባትና እናቱ ቅዱስ ቁርባን ቆርቦ ወንበር ላይ ነጭ ጋቢ ለብሶ ፊታቸው ብቻ ነው የሚታየው እንጂ ሙሉ ሰውነታቸው እጅ እግራቸው ተሸፋፍኖ ቁጭ ብለዋልና እናቴ ሂጂ ለአማትሽ ብርኳ ተሳለሚ ትለኛለች። ከዛ አይ ባዶ እጄማ አልሄድም ስላት ድፍን 100 ብር አውጥታ እንኪ ይዘሽ ሂጂ አለችኝ። ወደ እነሱ ስገባ በሁለቱ ጎኔ ሴቶች ነጠላ በላይ ዘርግተው በመሃል ግቢ ይሉኛል። ገብቼ ጎንበስ ብዬ ብርካቸው ስሜ ብሩ ስሰጣቸው ልትወድቅ ስትል የልጄ አባት እጇን ገልጣ ተቀበለኝ። እሱን ዞሬ አላየሁትም። ከዛ በመጣሁት ወጣሁና ከታላቅ ወንድሙ ሚስት ጋር አብሮ አገኙትና እንዴ በየት አለፈ አልኩ በውስጤና እሷ በጣም ታለቅሳለች። ለምን እኔ ከሁለት ልጆቼ ትተኸኝ ቆረብክ ትለዋለች። እሱ በምትፈልጊኝ ሁል ጊዜ ከጎንሽ ነኝ ይላታል። እኔም ለኔ እንደሱ ብትለኝ ችግር የለውም፣ እሷ ግን ከልቧ ነው የምትወድህ ስለው እኔ እኮ ለእናቴ ስል ነው እንጂ አልቆረብኩም አላትና በጣም ደስ ብሏት አቀፈችውና በጣም ትንሽዬ ሕፃን ልጅና አንድ ተለቅ ያለ ልጅ አንቺ ውሰጃቸው አደራ ብላኝ ከሱ ጋር ተያይዘው ይሄዳሉ። እኔም ልጆቹን ይዤ ወደ ገብረ መንፈስ ቅዱስ ቤተክርስቲያን እንሂድ ብዬ እየወረድኩ ጽርጊያው ላይ በስተ ምስራቅ የወታደሮች ትልቁ መኪና በአንድ ጊዜ ሞሉ። ከዛው ወደ ነበርኩበት ስመለስ እዛውም መኪናው የተሸፈኑ ሙልት ብሎ ሰው ሁሉ እየተጨዋጨሁ ከዛ ከነሱ ውስጥ ወደ ቤተክርስቲያን ቦምብ ሲጥሉ ቤተክርስቲያኗም በእሳት ስትነድ ከዛ አንድ ቀይ ልጅ መጣና በዚህ ዳርዳሩ ሂጂ ይለኛል። ሕፃኗስ ስለው እዘያት ይለኛል። እሺ ብዬ በስማ ቤተክርስቲያን እንዴት ነው የሚቃጠለው? በቅርቡ ነው እኮ የተሰራው ብዬ በጣም እየተናደድኩ ከቤተክርስቲያኑ እኔ ወዳለሁበት መሬቱ እየተሰነጠቀ እሳት መጣብኝ። ከዛ ሕፃኗ በጀርባዬ አዝዬ አቡነ ገብረ መንፈስ ቅዱስ ነፍሴን አደራ እያልኩ እየተንፋቀኩ ወጣሁ። ከዛ ከወጣን ቀይ ልጅ ግን እኔ ጋር ቆሞ በዛ ጋ ፖሊሶች አሉ ሕፃናትና ሴቶችን የሚሰበስቡ ግቢ ከዛ ከገባሽ ምንም አትሆኝም አለኝ። እሺ ብዬ ከመሬት በታች ነው ቤቱ። አንድ ቀይ ፖሊስ ወጣና ነይ ግቢ አለኝ። ከዛ ሕፃኗን አውርጃት አለኝ። አይ ያደራ ናት እለዋለሁ። ትከሻዬ ግን በእሳት ተቃጥያለሁ። እዚህ ምንም ነገር የለም አይዞሽ ብሎ ተቀበለኝና አንዷ ልጅ ያንቺ ልብስ ነው የለበሰችው፣ አይ የኔ አይደለም ብዬ የኔን ስጠይ ውስጥ ነው ብዬ የኔ ሻንጣዬ ውስጥ ነው ብዬ ሻንጣዬን ስከፍተው አንድ አዲስና አንድ የተለበሰ ጋቢ አገኘሁ። አቡነ ገብረ መንፈስ ቅዱስ መልካም ያድርጉልኝ ይላል። አሜን ያድርጉልሽ። ይህ ህልም እጅግ ሰፊና በውስጡ ብዙ መንፈሳዊ መልእክቶችን ማስጠንቀቂያዎችንና የምስራቾችን የያዘ ህልም ነው። እንዲህ ያሉ ህልሞች ራእያዊ ይባላሉ። የልጁ አባትና እናቱ በቁርባንና በጋቢ
ምንድነው? ቁርባን እና ነጭ ጋቢ ቅዱስ ቁርባን የሕይወትና የኃጢአት መደምሰሻ ነው። ነጭ ጋቢ ደግሞ የንጽህናና የክብር ምልክት ነው። ፊታቸው ብቻ መታየቱና ሰውነታቸው መሸፈኑ በእግዚአብሔር ፊት ያላቸውን መንፈሳዊ እረፍት ወይም ምስጢራዊ ሕይወት ያሳያል። ብርክ መሳለምና 100 ብር እናትሽ ለአማትሽ ብርኳ ተሳለሚ ማለቷ በቤተሰብ መካከል ያለውን በረከትና እርቅ የሚያሳይ ሲሆን 100 ብር ፍጹም በረከት ነው። እጁን ገልጦ መቀበሉ ጸሎትሽና በጎነትሽ በእግዚአብሔር ዘንድ ተቀባይነት ማግኘቱን ያበስራል። የወንድሙ ሚስትና የልጁ አባት ንግግር ለእናቴ ስል ነው እንጂ አልቆረብኩም ማለቱ ይህ የሚያሳየው ምንድነው? ግለሰቡ ለታይታ ወይም ሰውን ደስ ለማሰኘት የሚያደርጋቸው ነገሮች እንዳሉ ቢሆንም በአንቺ በኩል ግን ልጆቹን የመንከባከብ የአደራ ኃላፊነት እንዳለብሽ ነው የሚያሳየው። የቤተ ክርስቲያን መቃጠልና የመሬት መሰንጠቅ ይህ የሕልሙ ማስጠንቀቂያ ክፍል ነው። የቤተ ክርስቲያን እሳት ቤተ ክርስቲያን የእምነታችን መሰረት ናት። በእሳት ስትነድ ማየትሽ በዙሪያሽ ወይም በሀገር ላይ የሚመጣን ፈተና ወይም መከራ ያመለክታል። ቦምብ መጣሉ የጠላት የሰይጣን ውጊያ በቤተ ክርስቲያንና በምእመናን ላይ እንደሚበረታ ነው የሚያሳየው። የመሬት መሰንጠቅና እሳት ምንድነው? ይህ በሕይወትሽ ውስጥ የሚያጋጥሙሽ ድንገተኛ ፈተናዎች ምልክት ነው። ቀይ ልጅና የአቡነ ገብረ መንፈስ ቅዱስ ጥበቃ ቀዩ ልጅ በሕልም ቀይ ሆኖ የሚመጣና የሚመራሽ ሰው ምንድነው? ጠባቂ መልአክ ነው። በዚህ ሂጂ እያለ መንገድ ማሳየቱ በመከራው መሃል እግዚአብሔር መንገድ እንደሚያበጅልሽ ነው የሚያሳየው። አቡነ ገብረ መንፈስ ቅዱስ ስማቸውን እየጠራሽ መውጣትሽ የጻድቁ ረድኤትና በረከት ከጥፋት እሳት እንደሚያወጡሽ ትልቅ ማረጋገጫ ነው። ጻድቁ አባታችን ባህረ እሳትን የተሻገሩ አባት በመሆናቸው አንቺንም ከመከራው እሳት ያወጡሻል ወይም እንደሚያወጡሽ የሚያሳይ ምልክት ነው። ከመሬት በታች ያለው ቤትና ሁለቱ ጋቢዎች ከመሬት በታች ያለው ቤት ይህ መጠለያ ሲሆን ምንድነው? በመከራ ጊዜ እግዚአብሔር ለልጆቹ የሚያዘጋጀው ስውር ጥበቃ መሆኑን ነው የሚያሳየው። ፖሊሱ አይዞሽ ማለቱ መንፈሳዊ ሰላምን ያሳያል። ሁለቱ ጋቢዎች አዲስና የተለበሰ በሳጥንሽ ውስጥ ያገኘሻቸው ጋቢዎች ትልቅ ትርጉም አላቸው። አዲሱ ጋቢ የሚጠብቅሽ አዲስ ክብር፣ ጸጋና ሰላም ነው። የተለበሰው ጋቢ ቀድሞ የነበረሽ በረከት ወይም የአባቶችሽ ርስት እምነት እንዳለ መቆየቱን ያሳያል። ምንድነው? እንደ ማጠቃለያ እንደ ምክር አቡነ ገብረ መንፈስ ቅዱስ ሕልምሽን መልካም ያደርጉልሽ። ሕልሙ ምንድነው? እንደ ማጠቃለያ በጸሎት በርቺ። በቤተ ክርስቲያንና በእምነትሽ ላይ የሚመጣውን ፈተና በጸሎትና በአቡነ ገብረ መንፈስ ቅዱስ አማላጅነት እንደምታሸንፊው ነው የሚያሳየው። ለቤተ ክርስቲያንም መጸለይ እንዳለብሽ ያሳያል። አደራሽን ጠብቂ። እነዚያን ሕፃናት ይዘሽ መውጣትሽ እግዚአብሔር ለአንቺ የሰጠሽ ኃላፊነት ልጆችሽና ሃይማኖትሽን በሚገባ እየተወጣሽ መሆንሽን ያሳያል። እንደ ልጅ የሰጠሽ መልካም ነገሮችን በአንቺ ላይ ያሉ መልካም ነገሮችን ተንከባከቢያቸው፣ ጠብቂያቸው የሚል አደራ ነው ማለት ነው። ተስፋ መቁረጥ የለብሽም። ትከሻሽ በእሳት ቢቃጠልም ያ ምንድነው? መከራ ቢያገኝሽም መጨረሻሽ ግን በሳጥን ውስጥ በተቀመጠ አዲስ ጋቢ ክብር ማለት ነው እንደሚደመደም ነው የሚያሳየው። ተመልካቾቼ ይህ ሕልም በመከራና በፈተና እሳት ውስጥ ስናልፍ ቅዱሳን አባቶቻችን እንደማይለዩን በተለይ የአቡነ ገብረ መንፈስ ቅዱስ ጥበቃ ከጥፋት አውጥቶ ወደ ሰላም መጠለያ እንደሚያደርሰን የሚያሳይ ታላቅ ምስክርነት ነው የታየው እዚህ ጋር። እንግዲህ ለዛሬ ያዘጋጀናቸው የሕልም ፍቺዎች እነዚህን ይመስሉ ነበር። ከእነዚህ ሕልሞች እንደተረዳነው እግዚአብሔር በመከራ ውስጥ ስንሆን
ጠባቂ መላእክትንና ቅዱሳንን እንደሚልክልንና በትዳራችንና በሕይወታችንም እንድንነቃ ያስጠነቅቀናል። እነዚህን ትምህርቶች ለሌሎች እንዲደርሱ ሼር ማድረጋችሁን አትርሱ። ቪዲዮውን ከወደዳችሁት ሁላችሁም ላይክ አድርጉ። የእናንተም ህልም ካለ በኮሜንት አስቀምጡልኝ። በአንድ ሰዓት ውስጥ ለሚመጡት ፈጣን ምላሽ እሰጣለሁ። በአንድ ሰዓት ውስጥ ኮሜንት ለምታደርጉልኝ ማለት ነው፣ ግዴታ ማለት ነው የምፈታላችሁ ለእናንተ። አምላከ ቅዱሳን ረድኤት በረከት የጻድቁ አቡነ ገብረ መንፈስ ቅዱስ ጸሎት ከሁላችን ጋር ይሁን። የሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ። ወስብሐት ለእግዚአብሔር። ይቆየን። አሜን።